5 Juni 1967, pasukan Mesir, Yordania, dan Suriah bersiap di perbatasan, siap menyerang Israel. ውጊያን ማሸነፍ ሰላም አያመጣም። ያልተጠናቀቀው የስድስቱ ቀናት ጦርነት የመካከለኛው ምስራቅ በጦርነት ሕዝብ የተገበረበት ደም የፈሰሰበት ምድር ብቻ ሳይሆን ጦርነት እንደ ቶን እሳት የሚንቦገቦግበት ምድር ነው። ኧረ እንዲያውም የዓለም ፍጻሜ አርማጌዶን መነሻ ምድርም ይሉታል ትንግርቱ እውነት ከሆነ። ሰሞኑን እንኳን በእስራኤልና በፍልስጤማውያን መካከል በተደረገ ውጊያ ብቻ 256 ሰዎች ሞተዋል። ያው የበዙቱ ፍልስጤማውያን ናቸው። ከእስራኤል ወገን የሞቱት 13 ሰዎች ብቻ ናቸውና ይህ ደግሞ መካከለኛው ምስራቅ በሚባለው ምድር ጦርነት መቼም የማይቆም መሆኑን ማሳያ ያደርጉታል የታሪክ አጥኚዎች። ምነው ቢባል በዚህ ጦርነት አንዳንዶቹ ግጭቱ ይሉታል ከታንክና ብረት ለበስ ጋር ፊት ለፊት ድንጋይ እየወረወረ የተጋጩቱ በዓለማችን ትልቁ የስደተኛ መጠለያ የሚባለው ቅጽል ስም የወጣለት ጋዛ ተወልደው ያደጉ አዲሱ የፍልስጤም ትውልድ ወጣቶች መሆናቸው። እንግዲህ በዚህ የጦርነት ምድር ነው ሰኔ በመጣ ቁጥር አካባቢውን የፖለቲካም የግዛት ምድርም አብስቶ የቀየረው የስድስቱ ቀን ጦርነት የሚታወሰው። ሌሎቹ ደግሞ ሦስተኛው የእስራኤልና የአረቡ ዓለም ጦርነት እያሉ ይጠሩታል። ለእስራኤል ቀድማ ከነበረች በሦስት እጥፍ ግዛት ጨምሮላታል። ከአረቦች ግዛት ብቻ ሳይሆን ሕልማቸውንም የነጠቀ ጦርነት ይባላል። ለዚህም ነው ያልተጠናቀቀው ጦርነት የሚለው። የመካከለኛው ምስራቅ የደም ምድርነት ተረክ መነሻ በትላልቆቹ እምነቶችና ሃይማኖቶች ምድር ቅዱስ ስፍራ ተደርጎ መወሰዱ ነው ይላሉ የእስራኤል አረብ ግጭት ኢንሳይክሎፔዲያ ድርሳናት ከታቢዎች አንዷ ሜሪ ሮበርትስ። እዚህ ላይ ኢየሩሳሌም ብቻ የአይሁድም የክርስትናም የእስልምናም የባሕውላም ቅድስት ምድር መሆኗን እንደ ማሳያነት ይጠቅሳሉ። በሌላው ገጽ ምድሩም አይሁዶችም አረቦችም የኛ ነው ማለታቸው ሲታከልበት እስከ ዛሬም በጦርነት ውስጥ መቀጠሉ ወደፊትም የበዙ ጦርነቶች የሚደረጉበት ነውና ውጊያ የሚንተከተክበት ምድር ይሉታል። እንደ ሜሪ ሮበርትስ አይሁዶችና አረቦች ምድሪቱ የኛ ናት ማለታቸው ብቻ ሳይሆን ችግሩ አንዱ ያንዱን በምድሪቱ መኖርን በጸጋ ያለመቀበል ነው ባይ ናቸው። አይሁዶች ምጽአተ እስራኤል የሚሉት ወደ ቀድሞ ምድራቸው መመለስ ታሪክ አላቸው። በዚህ ተረክ ቀዳሚው በባርነት ተግዘው ይኖሩበት ከነበረው ግብፅ በሙሴ መሪነት ወደ ከነዓን መመለሳቸው ነው። አነጋጋሪውና ዛሬም ድረስ ግን የመካከለኛው ምስራቅን የጦርነት አውድማ ያደረጋት የ20ኛው መቶ ክፍለ ዘመን አጋማሹ ምልሰት ነው። አይሁዳውያን በተለይ በአውሮፓ በናዚ ጀርመን መሪው አዶልፍ ሂትለር መጨፍጨፍ የጽዮናዊነትን ንቅናቄ ይመሰርቱ ዘንድ አነሳሳ። በዚህ ንቅናቄ መሠረትም ወደ ቀደመው ምድራችን ካልተመለስን በስተቀር ማለቃችን ነው ሲሉ ወሰኑ። የባልፎር አዋጅ በሚባለው የወቅቱ የመካከለኛው ምስራቅ ቀኝ ገዢ ብሪታንያ በፍልስጤም ምድር አይሁዳውያን ይኖሩበት ዘንድ ፈቀደች ይሉናል። ይህ ከሆነ በኋላ በምድሪቱ ከነበሩት ጥቂት አይሁዶች ላይ የበዙ ከአውሮፓ ጎርፈው ታላቅን ማኅበረሰብ ፈጠሩ።